ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የመቅደላ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ክርስቲያን ወገኖችንም ሰላም ብያለሁኝ። ዛሬ ማለት ነው እስኪ ትዝታ ያለበት በቀሎ እሸት ይሄው እኛ ጋር እንግዲህ በቀሎ ደርሷል። በቀሎ ልንጠብስ ነው እየፈለፈልኩ ነው ማለት ነው። ይሄ ምንድነው የሚባለው? ቆረቆንዳ በሀገራችን ምንድነው የሚባለው? ቆረቆንዳ። ይሄ ማለት ነው። በነገራችን ላይ ይሄም በመጥበሻ ነው የምጠብሰው። ይሄ ያው ፍም ምናምን ካለ በከሰል የሚጠበስ ይሆናል ይሄ ማለት ነው። ግን እኛ ግን የምናደርገው ልክ በመጥበሻ በደንብ አድርገን እንጠብሰዋለን፣ እንቆላዋለን ማለት ነው። ከዛ ቡና እናፈላለን። ዛሬ ከኛ ጋር ናችሁ፣ ቡና እንጠጣለን። ያው እንግዲህ እሸቱም ትዝታ ያለባችሁ። በነገራችን ላይ ያው እኛ ወደ ገጠር አካባቢ ነው ያለ ነው ብያችኋለሁ። ያው እንግዲህ ተገጠር መጥቶ ነው በቀሎ ማለት ነው። ስለዚህ አሁን በቀሎ ልንቆላ ነው፣ ቡናም ሊቆላ ነው። አሳያችኋለሁ። ያው አብራችሁን ቆዩ። በጣም የሚያምር ነው። በጣም ይጣፍጣል። ትወዱታላችሁ። እናንተም እስኪ ሞክሩት። ትዝታ ያለባችሁ የገጠር ልጆች ማለት ነው። ያው አሁን ይሄ እንግዲህ ተፈልፍሎ አልቋል። ይሄ ገና እየተፈለፈለ ነው እና በጣም ግን ጠንካራ አይደለም ይሄ በቀሎ ማለት ነው። አረቦች በጣም ከልጅነቱ ነው የሚቆርጡትና ይሄን በጣም ያልጠነከረም ሲፈለፍሉት ግን ያስቸግራል። እና ያው እንግዲህ ወደ አስተራሩ እንሄዳለን። ይሄንን ይመስላል። ይሄው ፈልፍለን ጨርሰናል። ይሄን ይመስላል ማለት ነው። እና እንግዲህ ቡናው ስቆላ ደግሞ አሳያችኋለሁ። በጣም ያምራል። ይሄው ቆርጬ ደግሞ አሳያችኋለሁ እንዴት እንደሚያምር ማለት ነው። እና አብራችሁ ይቆዩ። በጣም ያምራል፣ በጣም ይጣፍጣል። ትዝታ ያለባችሁ በተለይ የገጠር ልጆች ያው ይሄን ይመስላል ማለት ነው። ቡናው እየተቆላ ነው ማለት ነው። እንግዲህ ቡናው እየተቆላ ነው፣ እንጠጣለን አብረን። ይሄን ይመስላል። በቀሎ ይቆላል። አሁን በጎን ታከታተሉ። ይሄ ውድ ጓደኞቼ አሁን በቀሎ እየተቆላ ነው። እዚህ ጋር ቡና ያው ዛሬ ከኔ ጋር ናችሁ ቡና ማለት ነው። እንዴት እንደሚያምር በቀሎ ማለት ነው። የበቀሎ እሸት የሰው እንዴት እንደሚያምር ትዝታ ያለበት ማነው? በቀሎ እሸት ያምራል በጣም። አችን ደግሞ እንደዚህ ነው። ይሄን ይመስላል። ዛሬ ሁሉ ነገር የኢትዮጵያ ነው። የሱት ቡና በነገራችን ላይ ማንከሽከሻ የለኝም፣ ለዛ ነው። በቀሎ አየሽ ቡናው እንግዲህ ያው ውዶቼ ይሄን ይመስላል። ከወንድ ቦክሰኛ ከሴት ምላሰኛ ጠብቀን ይባላል። እንግዲህ ይሄን ይመስላል። አያችሁ። መልካም ቀን። ያው በቀሎም በዚህ መልኩ እየበሰለ ነው። ያው እሸቱ በዚህ መልኩ ተቆልቷል። እንግዲህ ጓደኞች አያችሁ ሲያምር። ይሄ ጉዶች ቡናው ፈልቷል። ይሄ ውጭ ጣኑ እዚህ ጋር በቀሎ እየተቆላ በቀሎ አለ። ጀበናው አንጭ ውዶች። ይሄ ቡናው እየተቀዳ ነው። ይሄን ይመስላል ቡና።
ዋው አረፋ ሲወጣ ነው እንደዚህ ቡና የእውነት ነው ማለት ደግሞ በተለይ እንትኑ እሸቱ እንደት እንደሚጣፍጥ ጉሉ ማሻአላ ወዶች በጣም ያምራል፣ በጣም ይጣፍጣል። እስኪ እናንተም ሞክሩት። ትዝታ ያለባችሁ የሀገራችሁ ትዝታ ያለባችሁ ብሉልኝ፣ ጠጡልኝ። ይህን ይመስላል የበቀሎ እሸት ማለት ነው። ይሄው ቡናችን ይሄንን ይመስላል። በጣም ያምራል። ዋው ማሻአላህ። ቢበቀሎ እሸት ያው ይሄን ይመስላል እንግዲህ ውዶች። እሸትና ምንድነው አይታለፍም የሚባለው በሀገራችን እኮ የሆነ ተረት አለ። እሸትና ቆንጆ አይታለፍም ይባላል። ይሄ ነገር እውነት ነው ሐሰት ነው? በኮሜንት መልሷን ዱቅ አድርጎ እና ያው እንግዲህ ይሄን ይመስላል ረከቦታችን። ታውቱም ቡናችን በጣም ያምራል። እናንተም እንደዚህ የሀገራችሁን ትዝታ አምሮታችሁን ለእንትን ለማለት ለማውጣት ሞክሩ። እውነት አናገኝም ብለን ዝም ማለት የለብንም። እኔ አሁን ካለሁበት ቤት በቃ እውነት ነው የምላችሁ ወደ ውጭ አልሄድ፣ ሱቅ አልወጣ፣ በቃ ግቢ ውስጥ ነው ያለሁት። ግን ያው አንዳንድ ነገር ሲያምረኝ እንደዚህ አደርጋለሁ ማለት ነው። የሀገሬ ነገር ትዝ ሲለኝ በቃ እንግዲህ ጀበና በነገራችን ላይ የለኝም። ያው ፈርሙዝ ላይ አድርጌ ነው እና ጀበና ደግሞ ያው የሚገዛልኝ ካገኘሁ ደግሞ የሚያመጣልኝ በጣም ነው እንትን የምወዳችሁ ጀበና የሚያመጣልኝ ማለት ያለ ሰው ማለት ነው። እና ይመስላል መልካም ቀን ብያለሁ። ያው እኛ ጋር ጧት ነው።